እንደዚህ ዳዋ ለማድረግ ሩታው እንዴት መጣልህ? ፍላጎቱስ እንዴት ነው? ማን ነው እንደዚህ ወጥተህ ዳዋ እንድታረግ ሀሳቡ ነው የመጣልህ? አይዲው እንዴት መጣልህ የሚለውን ነገር ትንሽ ብታጫውተኝ ደስ ይለኛል። በተለይ የቅድሙ ጋር ኦሮምኛ እኔ አልችልም። በኦሮምኛ ምንድን ነበር እያልክ ያላቸው? ማስረጃ ካላችሁ ማስረጃ አቅርቡልኝ ምናምን በቃ አለ አይደለም። ሙሉ ራስህ ተማምነህ ነበር። እነሱ ግራ ገብታቸው እንደዚህ ምን ገልጾ ልንገርህ ምናምን ነገር እንደ አሳየኝ ምናምን እያልከው እነሱ ራሱ ሁለት ነው ደንግጠው ነበር። እና እንዴት ነበረ? ምን እያልካቸው ነበር? በዚህ አጋጣሚ እምቢ አለ። ኮፒ ሊንክ ኡስታዝ ዩኑስ ሰምተኸኛል? ዩኑስ ሰምተሃል ጥያቄን? እሺ ሲመችህ ትመልስልናለህ። አብሽር። ምን ማለት እንዴት ነው አሁን አንተ በዚህ እድሜ ወጥተህ እንደዚህ ዳዕዋ እያደረግ ከሌሎች ከፓስተሮቹ ጋር ትልልቆቹ ጋር ንጽጽር ጥያቄ ስታደርግ ምንም ነገር አትፈራም? ማለት እንትኑን ከየት አመጣው? ፍርሃት የለብኝም ከልቤ። ይሄ የሆነ ፍራቻ ነው እንዲህ አሁን አላ አበሻ ሲሉት መንቦቅቦቅ ነው ይላሉ። ፍርሃትን መንቦቅቦቅ ብለው ይሰይሙታል። እኔ በልቤም ኔትወርክ ይዞታል። ኔትወርክ ነው ያጀማ። ኮፒ ሊንክ አድርጉ። ዩኑስ ኔትወርክ ነው ያጀማ። ኮፒ ሊንክ አድርጉ። ኔትወርክ ነው። አዲስ አለሽ? ኦኬ። አይ አልሰማንህም። እሺ ዩኑስ ትደግምልናለህ? ኦኬ ካሜራ ተዘግቷል። ድገምልን። አሁን ይሰማል። እኔ በልቤም በምንም ፍርሃት የለም። በልቤም ምንም አይነት ፍርሃት የለም። ለእውነት ስል ማለት ነው። ብዋጋም ብሞት ምንም አይመስለኝም። በ5 ዓመቴ በዛነቴ እንኳን እናቴ ማለት ነው ለእውነትና ለእውነት ሙት፣ ለእውነት ስትል ብትሞት እንኳን ምንም አይመስለኝም ትላለች። እናቴ ነች እንደዚህም ብርታትን የሰጠችኝ። እንዳልፈራ ማንንም አልፈራም ነበር ከህፃንነቴ ጀምሮ ማለት ነው። አንድ ሰውዬም ነበር እንዲሁ አጎቴ ነው እንዲሁ እናቴ እንዲሁ ሲያሰቃያት ማለት ነው። አልፈራውም። እግሩን ሰብሬ ሄጃለሁ በ5 ዓመቴ። እንዲህ ድፍረት ነው በቃ እንጂ እንዲህ ፍርሃት እንኳን የለብኝም። አልሐምዱሊላህ። ከሰው ጋርም ለእውነትና ለሀቅ መዋጋት ምንም አይመስለኝም። ዳዋ ማድረግ ደግሞ በጣም ነው የምወደው። ከምወደው ነገር ደግሞ አንደኛ ከፕሮቴስታንት ከኦርቶዶክስ ከፈለገ እምነት ጋር ንጽጽር እንዲህ ክርክር አይደለም፣ ውይይት የሚባል ነገር በጣም ይመቸኛል፣ ደስ ይለኛል። የምወደው ነገር እሱ ነው። ለምን በቃ እውነትን ለማጋለጥ ብቻ ነው እንጂ ይሄ ቲክቶክ ላይ ተለቆ ፌመስ ሆናለሁ እታወቃለሁ አንደኛ ጀግና እባላለሁ ብዬ አይደለም። ወላሂ እንዲህ ለራሴም አንድ ቀን ነፍስዬን ጎበዝ ብያትም አላውቅም። ለምን ጎበዝም ብርቱም ትልቅም አላህ ብቻ ነው። የሰው ጎበዝ እና የሰው ትልቅ የለም በዱንያ ላይ ማለት ነው። አዋቂም አላህ ነው፣ ጠቢቡም አላህ ነው እንጂ የሰው ጠቢብ የሰው አዋቂ የለም። እና በጣም የምወደውና የሚመቸኝ ነገር ከሌላ ቤቶች ጋር ደግሞ እንዲህ ጎዳና ዳዋ እያደረኩኝ መጥተው እንዴት እንደዚህ ስትላለ ምናምን ብለው ከኔ ጋር ፌስ ቱ ፌስ ቆመው ሲያወሩ ሲወያዩ በጣም ይመቸኛል። የምወደውም ነገር እንደዚህ ነው። ማሻአላህ ታስታውቃለህ። አዲስ
አክበር አላሁ አክበር ማየ አላሁ አክበር አላሁ አክበር። እኔ እዚህ ጭብጨባ ሁሉ እጄ ሁሉ በቃ በላይ ምን ሆነች ታስቀምባል እየጮኩኝ ምናምን ነው ላለ እንዴ መሊክ በቃ አሁን ልጅ ውስጡ ምን ያህል ቢገባ እኔ ልጅ ማለት ፈጣሪ ካልሆነ በስተቀር እንደዚህ አይነት በዚህ እድሜ የሚገለጥ አላህ ይጠብቅ። ይሄኔ ልጅ ከሰው አይን ይጠብቅ፣ ከሰው መጥፎ ጆሮ ይጠብቅ። የተናገርከው የሚበቅል ያርግልህ። እኔ ልጅ አላህ ይጠብቅ። እኔ ቃላት የለኝም እዚህ ጋር እኔ አይ ሃቭ ኖ ወርድስ። ብቻ ማሻላ ማሻላ። አሁን አዲስ መድረኩን አንቺ ለቅልሽና እኔ ጋር አዛን አለ ሰላት ልስገድ። ዩኑስ ትፈቅድልኛለህ? ሰላት ሰግጄ ልምጣ። አዲስ አለች፣ እሷም እንዳንተ ጎበዝ ሰለምቴ ናት። አረ እኔ ኡስታዝ አይደለሁም። እኔ ግን ኡስታዝ አይደለሁም። እንደው አንተ ኡስታዝ ነህ። ማሻአላ። እኔ ኡስታዝ መሐመድ አፉ በሉኝ። ሰላት ሰግጄ ልምጣ። እኔ ጋር ያው እኔ ያለሁበት ሌላ ሀገር ነው፣ ጀርመን ነው ያለ ነው። እኛ ገና ነው ጊዜው፣ አሁን ነው ገና መግሪብ አዛን ያለው። ኢሻ ደግሞ ገና ይቆያል። ስለዚህ ሰላት ሰግጄ ልምጣ። እስከዛ ድረስ አንዳንድ ጥያቄዎች ኢንሻአላህ አዲስ ትጠይቃለች። በዚህ ላይ ያው ብዙ ሙቀት ስላላት አብሽር እሺ፣ እንዳይደብራችሁ። ተመልሼ እመጣለሁ። በመሀል አካውንቱን እንሻላ እየተናገራችሁ አዲስ የገባችሁ ሰዎች ካላችሁ እንሻላ ወንድማችንን ከጎን መቆም የምትፈልጉ አካውንቱን ሳል ሄድ ልንገራችሁ። 1041907173 መሐመድ ሐሰን ቡልቲ። በዚህ አካውንት ወንድማችን አግዙት። መድረኩን ለአዲስ ተውላት አለው። ተመልሼ እመጣለሁ። አዶ አርግልን ወንድምየው እስከምትመለስ በዛው። አባጫሊ ኡስታዝ የሆነ ነገር ሰማሁኝ። ግጥም ግጥም ይችላሉ አሉኝ። እርስዎ ግጥምን የእሳቸውን ግጥም ያሰሙን አሉና እስቲ አባጫሊ ግጥም ያሰሙን መልካም ፍቃዶት ከሆነ። አማርኛማ በኦሮሚያ ነው እኛ የምንችለው። እኔ ጽሁፉን መጻፍ ነው እንጂ ማንበብ አልችልም። ብዙ እንትን ከሰው ፊት ለፊት ቆሜ ማለት ነው። በግጥም ማለት ግጥም መጻፉን እችላለሁ። በቃ አንድ ደብተር ወይም አንድ መዝገብ ወይም በቃ አንድ ካሴት አንድ ላይ ቁጭ ብዬ በቃ መጻፉን እችላለሁ። እኔ ጽፌ ለሰው መስጠት ማለት ነው። እንደዚህ ነው የሚችለው። ግጥም በኦሮምኛ ነው። እኛ የሚሆን ትንሽዬ ይሉልን ይሆን ኡስታዝ? አዎ ይቻላል። የኔ ልጅ ና የኔ ልጅ እኔ ሳይሆን ማለት ነው። የኔ ልጅ የኔ እህት አለች ትላለች። በል ትምጣ ትበል። ቶሎ በይ። አማርኛ ይዛ ልመጣ ነው። ታብታብ እያደረጋችሁ ለሌሎች ተደራሽ የሚሆን ታብታብ አድርጉ። ሻዳ የሚያዝ ፈልጋለሁ ያለ ልጅ አለ። ሞዴሬተሮች በኋላ ላይ ታስገቡታላችሁ ሲመለስ። እስከዛ ወይንም ደግሞ በውስጥም ሻዳ መያዝ ይቻላል። አሁን ላይ ስለማንችል ነው ለማስገባት። እስከዛ ድረስ በውስጥ ማድረግ ይቻላል። ታብታብ አድርጉ። ከታች አንድ ሰው ብቻ የሚለጥፈውን ቁጥር ወስዳችሁ ለኮንትሪቢዩት ማድረግ ትችላላችሁ። ለልጁ የምትፈልጉትን ሰፖርት ማድረግ የምትፈልጉትን ከታች ቁጥር እየተለጠፈላችሁ ነው። በዛ መሰረት ሰፖርት ማድረግ ትችላላችሁ ማለት ነው። ወንድም አግኝተናል። ትንሽዬ ወንድም የሌላ አካውንት እንዳትአስገቡ፣ ይሄኛውን ብቻ የተሰጠውን አካውንት አስገቡ። የምትነይቱትም ካለ በልባችሁ የምትሰጡትም ካለ ለዚህ ልጅ እሳቸው ኃላፊነት አማና ወስደው ከቤተሰቦቹ ወስደው እሳቸው ራሳቸው ጋር አድርገው እያስተማሩ እያሳደጉ ኃላፊነትን ራሴ ወስዳለሁ ብሏል አባጫሊ እና እሳቸውን ሰፖርት ማድረግ ትችላላችሁ። በዚህ በታችኛው በተሰጠው አካውንት መሰረት ነው። በጣም ትልቅ ኃላፊነት ነው የወሰዱት አባጫሊ። አላህ ይጨምርላቸው። አንድ ልጅ ወስዶ ማሳደግ እናትና አባቶቹ በክፉር ላይ ያሉ ስለሆኑ ለእሱ ምቹ የሆነበት ቦታ ይሄ ነው ብለው ኡስታዞች ተስማምተው እሳቸው ጋር ያደረጉት። ይህንን ነው ኢንፎርሜሽን ያለን። ስለዚህ ላይክ ከልባችሁ የምታደርጉትን ከልብ አድርጉ፣ ላላህ ብላችሁ ማለት ነው። እስከዛውም እሳቸው ግጥም አላቸውና የእሳቸውን ግጥም እንሰማለን። ለዩኑስም ጥያቄ ካላችሁ ጻፉልኝና ከዛ በኋላ ጠይቅላችኋለሁ። እኔም አንድ ሁለት ጥያቄዎች ይኖረኛል። አላህን እናመሰግናለን። አላሁ አክበር። ገና ብዙዎችን የሚያቃና ብዙዎችን የሚያለማ ልጅን ያገኘ ነው። በጣም ነው ደስ ያለን። ለእኛ ኡስታዛችን ነው። ለእኔ በ3 ወር እንደዚህ ቢሆን
እስቲ ዱአ አድርጉልኝ እኔም ቁርአን እንዲገባኝ። 5 ወር እሱ የ3 ወር ታናሽ ነው። እኔ ነኝ የምበልጠው። እንግዲህ ዱአ እያደረጋችሁልን ለእኛም ማለት ነው። ስለዚህ ታፕታፕ ሼር ኮፒ ሊንክ አድርጉ። ይሁን ከሌለም አባጫሊ ችግር የለውም። ከሌለም አይጨነቁ፣ ችግር የለውም። የራሳችሁን ኮንትሪቢሽን ከታች በሚቀመጥላችሁ ቁጥር እንትን ማለት ትችላላችሁ። እንትን ያላችሁ እየሰጣችሁ ኮፕሊንግና ሼር አድርጉ እንጂ ብዙ አለ። ሁለት ሺህ ሆናችኋል። እንዳትወጡ ሙቤ እስከሚመጣ በኃላፊነት ቤት በአማና ተሰጥቶኝ እያንዳንዳችሁ ታብታብ ሼር ፒሊንግ አድርጋችሁ እስከሚመጣ እስከሚቀበል ድረስ ቤቱን ታብታብ አድርጉ። ሞር ከፍ ብላችሁ በነምበር ጠብቁ። ለዚህ ልጅ ቁም ነገር ላይ ሳናውል ዛሬ አንወጣም። ከዚ ቁም ነገር እንሰራለን ካላችሁ እንደ ሙስሊም እንደ ልጅ ነው። እዚህ ጋር ቁጭ አሉት ኃላፊነትን እንወጣለን። ከዚ የእኛም ልጅ ነው ብለን ነው እዚህ ጋር የተቀመጥ ነው እና አንድ ሽቶጪ እና ከዚህ ቤት ማለት ነው ሙቤ ሳይመጣ ቴንክ ዩ ፎር ካሚንግ ባክ። ኦኬ አመሰግናለሁ። ቁጥር ሳትጎሉ ቤት አስረክበናል። ማሻአላ ማሻአላ። እኛ ጋር ቁጥና ነው ጊዜው ታውቃላችሁ። ያው መግሪብ ነው አዛን ያለው ገና ኢሻ ሌሊቱ አጭር ነው፣ ቀኑ ግን ረጅም ነው። አስባችሁታል? እኛ አሁን ጾመኛ ብንሆን ገና አሁን ነው የምናፈጥረው። ስንት ሰዓት እንደምንጾም አስቡት እንግዲህ። በጣም ከባድ ግን አልሐምዱሊላህ አጅሩም ልክ እንደዛ ነው። እንግዲህ አላህ ይቀበልን። በሙቤ መላክ ትችላላችሁ። ኦር በአባጫሊ በሌላ ሰው እንዳትልኩ። ሪሲቱን ያስገባችሁ ሰዎች you can send it by ሙቤ ኦር አባጫሊ only okay እና ቴንክ ዩ። እሺ ምን ላይ ናችሁ? ምን ላይ ደረሳችሁ? አባጫሊ ግጥም ይችላሉ ተብሎ ኢንፎርሜሽን ደርሶኝ እሳቸው እኔ በኦሮምኛ ነው የምችለው ሲሉ ልጃቸው ደግሞ የኔ እህት አለ የኔ ጣፋጭ ዩኑስ ምን እንዳለ ታውቃለህ? ከመዛመዱ ውስጡ እህቶቼ ተሰምቶት የኔ እህት ትችላለች ላምጣት እሷ ታንብብ ብለው ተያይዘው ሄደዋል። የኔ እህት ማለቱ ከልቤ አንጀቴን እንትን አደረገኝ። ታዲያ ዋላ በሚባለው እነዚህ ፋሚሊ አዲስ መለየት የለባቸው። አሁን እሱን ከኡስታዝ ለየሹ ማለት በጣም ይጎዳል። በነገራችን አሁን ስለሌለ ነው በጣም ይጎዳል። እንዴ ላይክ ሁለተኛ ፋሚሊ ሶስተኛ ፋሚሊ በየቦታው ልጅን እንደ ነርቸር ማድረግ ከባድ ነገር የለም እና እሳቸው ከልጆች አልነጥልም ብሎ እህት ወንድሞች ለምዷል። በዛ ላይ 12 በጣም ከባድ እድሜ ነው። በስርዓት ካልተያዘ በዛውንም አምልጦ የሚቀርብ በደንብ አድርጋችሁ መያዝ ያለባችሁ ጊዜ ነው። እሳቸው ትልቅ ኃላፊነት አለባቸው ባይዘወይ ማለት ነው። እሳቸውን ቼክ ባለው የሚል ማንም ቼክ ያደርጋቸው እንጂ ከእሳቸው መነጠርጥሩ አይደለም። ከህይወቱም ደግሞ መጉደል የለበትም ባይነን። እንግዲህ ለግል ጥቅማችን ብለን የምናውለው ነገር የለም። ላላህ ብለን ከሰራን ላላህ ብለን ነው የምትሰራው ማለት ነው። ሁላችሁም አድርጉ እንደዛ። ሻሃዳ ያልከው ልጅ መላክ ትችላለህ። ሻሃዳ መያዝ ከፈለግ ኡስታዝን ባሉበት አለ እናስገባው። ማሻአላ ሻሃዳ ካለ አስገባው። ያጀማ ዋላብ ሻሃዳ እያለ ነው ኡስታዝ። ሻሃዳ ያጀማ ዋርኒንግ ሰጠን። በነገራችን ላይ ቀይ በርተዋል። ዋርኒንግ ጉድ እናጥፋው። ዋርኒንግ ሰጥቶናል። እኔ ስወጣ ብዙ ነገር እያደረጉ ነበርና የለም ልጁ ሞተዋል ምናምን እያሉ ሪፖርት እያደረጉ ነበርና አለው። አልሐምዱሊላህ ያው ተመልሻለሁ። ኮፒሊንግ አድርጉ፣ በደንብ ኮፒሊንግ አድርጉ። በደንብ ይጠፋል። አሁን ጠፍቶ ደግሞ አሳያቸዋለሁ። የኔዎቹ ጀግኖች ናቸው፣ ያጠፉታል። እሺ ምን አልከኝ ኡስታዝ? ተፈضل። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا ما شاء الله. من معنا؟ واقني أمة وهندا إرجع يسوع سنتة بيتانيا رمو قالوا أكتيم بي مكاربو بالك فقط يرجع كأ يموت برجع ويجرى ربنا واقعيون كيس يسوع أرجون دندو حلالا وقتي نتنا كتوكا متي ولالا
mukarraa yoo jedhamu waaqni keessanis aaree homtuu jesirraan argin jedhechumaan abaare maarqoosiin dhaqaa laalaa boqonnaa 11 lakkoofsa 12 wallaahi baay'ee rakkoo yoo waa yesus gaafanne yesus gooftaadha jetti heroodosiin baqatee maaliif gadi gibxitti maaliif biyya ari'ame erga gooftaadha ta'e haadha isaas fuudhee ba'e Yoosef dubbii dhaga'e gooftummaa yesus baraa hin fayyadne haadha isaa balaan tokko yoo dhufe akkamiin hambisa ana miti kan jedhe wangeeluma dubbata abbaan fedha isaa qabu Maatiyos 21:23 achi dhaqee laallata waaqayyo hin argamu yesus maaliif mul'ate namni fuula kan argu jedhee nutti dubbate namni sana jedhuuti isaa geeka wangeela simfaaleessa isintu nu sobeka ergeesus waaqa ta'e waaqa kadhata Lukaas 6:12 akkas jedhee dubbata garagaraatti ol ba'ee halkan guutuu dhaabbata waaqayyo ko waaqa ko jedhee maaliif waammata ana gargaaruu dhiiste maaliif narraa fagaatte jedheetu waaqni keessa waaqa birraa kadhate waaqaafis sagadeera nuun jedha bar wangeelli Joon 4:22 yoo shakkite ilaali akka ergamaa ta'e yesus ragaa baheera yaada isana ergi kan bu'adheera turgum qoytin kana caala maal goona siniif osiniin dhufu isaati jalaa kaasaa gufu lubbuu keessan baraaraa ibiddaan gubamurra tasgabbiif nagaartu baraa islaamummaarra ilal jechuun bar nageenyaan kan hundaa'e jal'inaaf soban fedhu dhugaadhaan kan murtaa'e gammachuu gandalamaa siif kenna islaamummaan lubbu qabeeyyii hundaaf kan madda walabummaa ati muslima taanaan gammachuudhaan jiraatta alaaf mana kee hundaa barakaadhaan guutamta nagaaf gammachuu argatta hirkattummaa irraa baata badiif inaaf fidistee ta'u baatti nama kaafta fakkeessituu bisobduu islaamummaan hin qabu dhugaadhaan kan hundaa'e jechi ilaahi hin dhabu gootota hedduu qabna kan amantiif dhaabbatu kan aduwwiin diin keenyaa jala arginaan baqatu kan meeshaa hin sodaanne goota ija barbadaa islaamummaa kan labsitan warra akkasii jabaadhaa waan dandeessaniin ka'aa bakka hin geenye geessisa baadiyaaf magaalaatti lafa hunda barsiisa biyya hedduutu jira kan daawwaa hin nageenye kan ajajni ilaahii amma ona bira hin geenye amantiin biraa deemee zayitiif birriin gowwomsa biyya kan burjaajofneef islaamummaa barsiisa gola addunyaa guutuu qe'ee hunda keessa seenne lafa maraaf barsiifna ganaadha yoom lallabna እናስተምራል ኢንሻአላህ ገና ባለም ውስጥ ዞሮ ዲን የሚያስተምሩት አንዱት የእስላም ጀግና መንገድን አትልቀቅ የሰሃቦች ፋና የዳዋ አደራረግ የህክማ ጎዳና በእዝነት በትዕግስት በዕልም የታገዘ እኽላስን ጠብቆ ብዙ የተጓዘ እስላምን ምጎብስ በእውነታዊ ተስፋ ምንም ሳይበግረው የሙሽሪክ ዘለፋ ሽርክና ቢድዓ የሚያወግስ በይፋ ጠላትና ሽርክን አንገት የሚያስደፋ መስጂድ እንዲሞላ በኢባዳ ወረፋ እውነተኛ መንገድ ጃሂልን የሚያጠፋ እንሂድ ወደፊት በአንድነት እንጓዝ የአላህን ገመድ አጥብቀን በመያዝ ይመጣል ለውጡ ትግሉ እስካለ ሁሉም የቻለውን የግሉን ካከለ እናወጥም ይህም መንገሻ ውሸትም ማክበሪያ ጭቅናም ማርከሻ ልዩ ጥበብ አለን ልዩ ጉልበት አለን ጠላት ማገርሰሻ በጽናት እንቀጥል ከድሉ ማድረሻ ትግሉን እንደግፍ እስከመጨረሻ ለእስላም ዘብን ንቁም እስከ መጨረሻ ዲነል በርቶ በረታቱ በጌታችን ፍቃድ ይቃጠላቱ ፈጣሪውን ትቶ ፍጥረትን ያመልካል ጌታ አንድ መሆኑን ሁሉም ሰው ያውቃል እውነት ስለሆነ እስልምናን አይወዱም ሴረ መንቲሳኒ ዋንቴፍ ስርባፍ ወዱ ዱጉመ ጀሪበራ ተባፍ ስርባፍ ወልገኡ ወመን ዩጥሊል ላህ ፈላ ሃዲየ ለሁ fedha rabbii guddaatiin shayxaana harkaa baafna islaamummaa barsiisuun dachee bilisoomsina diina hundeen buqqifnee diina islaam gadhaabna qabsoo walaloo ta'us ani qabuus hin fala wabillahi tawfiiq wassalaamu alaikum warahmatullahi wabarakatuh አለይኩም ሰላም ወራህመቱላሂ አላሁ አክበር ማሻአላህ ማሻአላህ ኡስታዝ ልጄና ስንት ዓመቷ ነው አላሁ አክበር ያጀማ ኮፒ ሊንክ አድርጉ 14 ዓመቷ ማሻአላህ አላህ ይጠብቅልህ አላህ ያሳድግልህ ማሻአላህ ኡስታዝ እንደው ከፈቀድክልኝ ማሻአላህ ስንት ልጆች አለ ብዙ ነው ኧረ እኛም ብዙ ነው ያለን ግን እስኪ ስንት ነው ከኛ ትበልጣለህ አትበልጥም ለማለት ነው
ወይኛ በቃ ጀርመን ስለምንኖር አንወልድም መስለህ? አይ እስከ 6 አለው እኛ ማሻአላ። አይ በአንድ ትበልጠኛለህ። እኔ 5 አለኝ። ማሻአላ አላሁ አክበር። 6 በጣም ደስ ይላል። ማሻአላ አላሁ አክበር። አላህ ያሳድግልህ። አላህ እንዳንተ ጀግኖች ለእስላም የሚሰሩ እንዳንተ ጀግኖች እንደነ ዩኑስ አላህ ጀግና ያርጋቸው ኢንሻአላህ። ያጀማ ኮፕሊንግ በጣም ሰዎቹ ተናደዋል። አሁን እናሳትማለን ብለን ሞልቷል። ግጥሙ ማለት ሊሆን ማለት ነው። ወስዋቲም ጃሌት ይባላለች። ጃሌ መሐመድ ኦር ማህቡባ ትባላለች። በቃ በስሟ ይሳተማል ማለት ነው። ኢንሻአላህ ኢንሻአላህ ለምርቃቱም እኛ እንገኛለን። ኢንሻአላህ እንመርቀዋለን። መጽሐፉ ሲሳተም ቢዝኒላህ ተዓላ ኢንሻአላህ። ዩኑስ ማሻአላህ አንተ ለካ እንደዚህ ምርጥ ምርጥ እህቶች ወንድሞች አሉ። አላሁ አክበር አላሁ አክበር አላሁ አክበር። እስኪ ዩኑስ አንድ ነገር ልጠይቅህና እስኪ እንግዲህ አንተ አላህ ብሎ እስልምናን ወፍቆሃል። እስልምና ላለወፈቃቸው ወገኖችህ ምን ብለህ ታስተላልፋለህ መልእክት? እሺ በዚሁ አጋጣሚ ልናገር የምፈልገው አንድ ነገር ነው። እሱም ምንድን ነው ብትል አንድ ነገር ነው። ኢየሱስ ጌታ ነው ይላሉ። አፉ በልኝና እዚች ጋር ሌላ እምነት ውስጥም ያላችሁ ይቅርታ፣ ግን ደግሞ ልነካችሁ እምነታችሁን ልጎዳ ነገር ልናገር ፈልጌ አይደለም። በዚህ እውነትን ልነግራችሁ ነው። ቅዱስም ይናገራል። እውነቱን በጎዳና ፈልጉ ይላል። ደግሞ እውነትን በጎዳና እየወጣን እኛ እየተናገርን ነው። እውነትን እየገራችሁ ተቀበሉ። ወላሂ ከዚህ በኋላ አታገኙም እንደዚህ አይነት ነገር። ለዚህ ማለት ነው ዲናል ኢስላም ማለት ነው ትልቅ ኢማ ነው። የሚወፍድና ሲመርጥ ነው። ሁላችሁንም በሌላ አላህ ያላችሁ ይብራላችሁ። ሌላኛው ነገር ደግሞ አላህ ዲናል ኢስላምን ይወፍቃችሁ። ዲናል ኢስላምንም እንዲወፍቃችሁ ባላችሁ ነው። ሌላ ደግሞ ማለት ነው እስቲ መጽሐፍ ቅዱሳችሁ ተለቀብላችሁ አንብቡት። ተውት፣ ቁርአኑን ተውት፣ የሆነ ነገሩ እኛም መስማቱን ተው። መጽሐፍ ቅዱስን እስቲ ዘለቅ ብላ አንብበው፣ ዘለቅ ብላችሁ አንብቡት። በሌላ እምነት ውስጥ ብላችሁ ኦርቶዶክስ እምነት ውስጥ 81 መጽሐፍ ቅዱስ ውስጥ ሙሐመድ ሚል አለ። ታምናላችሁ? ታዲያ ለምንድን እቺን ቦታ ደግሞ ዘላላት ይባላል? እቺ እንደዚያች ጥሩ ያለበትን ቦታ ቄሶች ወይ ደግሞ ጳጳሶች ሊቀ መላእክቶች የሚባሉ ትላልቅ የቤተክርስቲያን አባ አለ እችን ቦታ ይሄ ቦታ ይታለፍ እና ተማሩ፣ ሰንበት ትምህርት ተማሩ፣ ቅስናን ተማሩ። ስለ ኦርቶዶክስ እምነት በደንብ ጠቅጣችሁ ተማሩ። ስትማሩ ማለት ነው ሁሉ ነገር ይጓቸዋል። ድብቅ ክላስ የሚባል እስኪ ድብቅ ክላስ ምንድን ነው? ድብቅ ክላስ ኖርማሊ ቄሶች እናንተን ያበላሻሉ። እነሱ ሲሞቱ ላኢላሀ ኢለላህ ሙሐመድ ረሱሉላህ ብሎ ይሞታሉ። ድብቅ ክላስ ደግሞ ያለው እውነትን የሚናገር ነው። ቤተክርስቲያን የመድኃኒዓለም ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን፣ አርሴማ ቤተክርስቲያን፣ ማርያም ቤተክርስቲያን፣ ሁሉ ቤተክርስቲያን ድብቅ ይባላል። እዛ ኦርቶም ስለ ነብዩ መሐመድ ስለ ኢሳ ኢየሱስ ስለ በጣም ብዙ ነገር የሚናገር ነገር አለ። እስቲ አለቅ ብለን ገብተን ስለምንችል እንበር ወላሂ ቢገርማችሁ ማለት ነው መጽሐፍ ቅዱስ እንኳን ዲናል ኢስላምን እንድንወርስ የሚያደርገን ነገር ነው። ለዚህ ደግሞ ማለት ነው እስቲ ተነቃችሁ መጽሐፍ ቅዱስ ቄሶቹ ሲሞቱ ለምን ብሎ ይሞታል? ህዝቡ ንቃ፣ ወላሂ ነው የምላችሁ። ሌላ አምጥ ያላችሁ ንቁ። አልሐምዱሊላህ እኛሞች እንግዲህ ነቅተናል፣ በሚገባ ነቅተናል። አላህ ደግሞ የወደደውን የወፈቀውን ያስነቃል። እናንተንም አላህ የወደዳችሁ ለወፈቃችሁ ዲነል ኢስላምን። በዚሁ አጋጣሚ ደግሞ ማለት ነው እናቴንም አላህ ዲነል ኢስላም ይወፍቅልኝ፣ አባቴንም አላህ ዲነል ኢስላም ይወፍቅልኝ። ለዚህ ደግሞ ማለት ነው አላህ
የወፈቀውን እንግዲህ አላህ ይወፍቃል። ሌላኛው ነገር ደግሞ ዲነል ኢስላምን ሁላችሁንም አላህ ይወፍቃችሁ። በሌላው ጭምር ደግሞ ማለት ነው እዚች ጋር መጽሐፍ ቅዱስ ገብታችሁ እንድታነቡ እንፈልገው ቦታ አለ። ኦርቶዶክሶች ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ገብታችሁ እንድታነቡ፣ ፕሮቴስታንቶች ሉቃስ ወንጌል ምዕራፍ 6:12 ገብታችሁ እንድታነቡ፣ ኮፒሊንክ አድርጉ፣ በደንብ ኮፒሊንክ አድርጉ። በጣም ሜሴጁ ወሳኝ የሆነ ሜሴጅ ነው። ኮፒሊንክ አስቸገረን እኮ ኔትወርክ አይደለም፣ ኮፒሊንክ ነው ያስቸገረን። በነገራችን ላይ ኮፒሊንክ በደንብ ርግጥ አርግታችሁ ብትይዙት ይስተካከላል። ለምን ሰዎቹ እሱ ላይ እንትን እያሉ ነው። ለዛ ነው እኔና አዲስ እናወራ እኮ አይዘንም ኔትወርኩ። ገባችሁ? ባለፈው ልክ ኡስታዝ ላይ እንዳደረጉት ማለት ነው። ኮፒሊንኩን በደንብ ያዙት። ልጁ መልእክቱን ያስተላልፍ። ወሳኝ የሆነ መልእክት ላይ ሰውን እንዳይሰማው የማያደርጉት ጥረት የለም። አጃይብ ነው ወላሂ። ችግሩ ከኔትወርክ አይደለም። ችግሩ ለምንድን ነው ሀቅን የሰው ልጅን ሀቅ እንዲናገር የማታደርጉት? ለምንድን ነው? እኛም እኮ እዚህ ቁጭ ብላችሁ ብታዳምጡትስ ብትሰሙትስ ልጁን እንዳይናገር የምትፈልጉበት ምክንያት ምንድን ነው? አይ የሌላ እምነት ተከታዩ ናችሁ። ሀቅ ነው እኮ ልጁ የሚናገር ያለው ወደ አላህ ነው። አንደኛ መንገድ ቀጥተኛ እኔን የሄድኩበትን መንገድ ነው እያለ ጥሪ እያቀረበላችሁ ነው። ግን እዚህ ጋር መታችሁ የምሰሩት ነገር ምንድን ነው? የዚህ ልጅ እንዲናገር ማትፈልጉት ሰዎች አላቸው። እያደረጋችሁት ነገር ያለውን እያየን ስለሆነ ነው። እዚህ ጋር እየጻፈልን ነው ስክሪን ላይ እንጂ እውነት ትክክለኛ ነው እንደሆነ ታውቃላችሁ። ይሄ ልጅ እያስተላለፈ ያለው መልእክት ትክክል እንደሆነ በደንብ አድርጋችሁ ታውቃላችሁ። እየነገራችሁ ነው። መጽሐፍ ቅዱስ ላይ እንዲህ ቦታ ላይ እንዲህ ስለ ነብዩ መሐመድ ተናግረዋል፣ እሱን አትዝለሉት እያለ እያስተላለፈ ነው። ለምንድን ነው ማትቀበሉት? ማትቀበሉትን አትቀበሉ፣ ግን አትሊስት እንኳን የልጁን ሀሳብ አዳምጡት። ሀሳቡን እስከ መጨረሻ አዳምጡት። ሊስን ቱ ሂም ዋት ሂ ዋንት ቱ ሴይ ሊስን ቱ ሂም። በእውነት ለምን እሱ አላህ ወፍቆት ሀቅ ትክክለኛው መንገድ አላህ መርጦታል። ስለዚህ ምን ነው ባትናደዱ አንዳንድ ወገኖች። ምን አለበት በጣም ብዙ ነገር እየጠራችሁ እንደሆነ አውቃለሁ። ልጁ መልክቱ እንዳያስተላልፍ ግን ሁሉ ነገር አላህ ሲለ ነው። ይሄ ልጅ ዛሬ እዚህ ጋር መጥቶ ይህን ሀሳብ በዚች ወቅት በዚህ ሰዓት እንዲናገር አላህ ገና የእናቱ ሆድ ውስጥ እያለ ነው የጻፈው። በ40 ቀኑ ሲሆኑ መላኢኮች መጥቶ የጻፉት ነው ይሄ። በነገራችን ላይ እችን ሰዓት እችን ታይም አላህ ያውቀው ነበር። ስለዚህ ልጁን መልእክቱን አዳምጡት። ማታዳምጡት ከሆነ ደግሞ ሌላ ቦታ ሄዱና ተጫወቱ። ኢንጆይ ዮርሰልፍ። ስለዚህ አትናደዱ ወገኖች። ዩኑስ አለ ኮፒ ሊንክ አድርጉ። ልጁ እኮ በእናትሽ አዲስ በጣም ብዙ ነገር ትልቅ መልዕክት እያስተላለፈ ነው። ደግመዋለና ሌላ ቀን ካስፈለገ ቤት አዘጋጅተህ ትደግመዋለህ። ኧረ አንቺን ቤትም ቢሆን ትጋብዣዋለሽ። እኔም ቤት ይጋበዛል። መልዕክቱ መድረስ ባለበት ቦታ ሁሉ አንተን ቤትም ተቆምንበት ብሎ መቀጠል ካለበት ይቀጠላል። ኢትስ ኦኬ። ግን ዋናው ነገር እዚህ ጋር ያላችሁ ታች ጦይባ የምትለቀውን ቁጥር ብቻ ወስዳችሁ ለልጁ ኮንትሪቢዩሽን ሰፖርት ማድረግ ያለባችሁ ለትምህርት ቤት፣ ለአንዳንድ ነገሮች፣ ለጉዳዮች ወንድም እናት መሆናችሁን አሳውቃችኋል። ስለዚህ እንትን በሉ። ሻሃዳ እያላችሁ የምደጋግሙ ሰዎች ደግሞ የታለ ሻሃዳ? ልጁ አንድ ቁጥር ይጻፍ ራሱና መግባት ይችላል። እሱ መጥቷል ካላችሁም ደግሞ እሱ መግባት ይችላል። ሁሉ መግባት ይችላል። እናንተ ግን የሻላችሁትን እናንተ ታፕታፕ ሼር ኮፒሊንግ ግቡና ሙቢ አካውንት ውስጥ ራሱን አካውንት ውስጥ 30-30-40-40 ኮፒሊንግ አድርጉ። ቢኮዝ ዋርኒንግ ሲሰጥ ነገ ላይ ኢንዴንጀርመንት ነው እየወደቀ ላይቭ ቫይራል እንዳይሆን እየገታ ነው የሚመጣው። ሶ ለአባጫሊም ነገር የሚመጡ የሁለቱንም ገብታችሁ ኮፒ ሊንክ አድርጉ ፕሊዝ። እናመሰግናለን። ቶሎ በሉ። እናመሰግናለን። በ3 ወር ውስጥ እንደዚህ እየወጣ ዳዕዋ ሲያደርግ አላሁ አክበር። Allah ይጠብቀው። For Makeup by Mario. Start off by using the Makeup by Mario